ያንተ ነገር በጣም ሰልችቶኛል። ምኑ ነው የሰለችሽ? ንገሪኛ፣ ምኑ ነው የሰለችሽ? ሁሉም ነገር ነው የሰለችኝ። እንደዛ ነው? አዎ። ምን ነው ብሩክ ቢወት ስለመጣ ነው እንደ ሰለችሽ? ደግሜ እነግርሃለሁ፣ በእኔ እናንተ ጸብ ውስጥ እሱን አትክተተው። ለምንድን ነው የማላስገባው? እስቲ ቆይ ንገሪኝ፣ እሱ ከመምጣቱ በፊት ለአንድ ቀን እንኳን ሰለቸው ብለሽ ታውቂያለሽ? ንገሪኝ። አላውቅም እኮ እሱ ከመጣ በኋላ ግን እንደሰለችሽ ግልጽ አድርገሽልኛል ማለት ነው። ይሄ እኮ ግልጽ ነው። አንተም እኮ እየሰከርክ መለፋደድ የጀመርከው እሱ ከመጣ በኋላ ነው። እኔ እኮ ቆይ ምን እያሰብሽ ነው? እዚህ ንገሪኝ። እኔማ ምን አስባለሁ? አንተ ልጠይቀህ እንጂ አንተ ምን እያሰብክ? እኔ አንቺን እያፈቀርኩና እየተንከባከብኩ ከመኖር ውጭ ምንም ነገር አስቤ አላውቅም። ምንም ነገር። እና ሰክራ እየተሳደብክ ነው እኔ የምትከባከበኝ? እንደዚህ አትበይ። እኔ አንቺን በጭራሽ አንድም ቀን ሰድቤሽ አላውቅም። ለአንድም ቀን። በዚህ ሁኔታማ ከቀጠልክ መሳደብ አይደለም ልትመታኝም ትችላለህ። የማይሆን ነገር አታውሪ። ኧረ ትርሲት፣ እንዴ ምን ሆነሻል? እንዴ የማይሆን ነገር አታውሪ እንጂ። እውነቴን ነው። ስሰክር የማላውቀው ሰው እየሆንክብኝ ነው። ቆይ ምን ያህል እንደምወድሽና እንደማከብርሽ ታውቂያለሽ አይደል? የምታከብረኝ ቢሆንማ ጋሼን እኔ ፊት እንደዛ አሰድባቸውም ነበር። እባክሽ ስለ እሳቸው አታወሪ እሺ። እሳቸው የገዛ ምላሳቸውን ያሰደባቸው። ጭራሽ ጥሩ ስራ እንደሰራ ሰው ልትከራከረኝ ነው? እኔ ልከራከርሽ አይደለም ትርሲት። በጣም ነው ማዝነው ሚኪ። ከአንተ እንደዚህ አይነት አስተሳሰብ አልጠብቅም ነበር። እኔ እኮ ቆይ ምን እንዳደርግ ጠብቀሽ ነው? ቢያንስ ስካር ሲለቅ ትጸጸታለህ ብዬ ነበር። እኔ በአንተ ምክንያት ምን ያህል እንዳፈርኩ ታውቃለህ? ይቅርታ፣ ለእሱ አዝናለሁ። እኔን ሳይሆን ማታ እንደዛ ያስቀየምካቸውን ሰዎች ነው ይቅርታ መጠየቅ ያለብህ። አንቺን ደስ የሚልሽ ከሆነ አደርገዋለሁ። ለእኔ ስትል ሳይሆን ከልብህ ተሰምተው ከልብህ ይቅርታ እንድጠይቃቸው ነው የምፈልገው። እሺ እጠይቃቸዋለሁ። ሌላውና ዋነኛው ነገር እንድናወራበት የምፈልገው ነገር ስለ ትዳራችን ነው። ስለ እኔና ስለ አንቺ ትዳር? አዎ፣ ስለ ሁለታችን ትዳር። ትርሲት፣ ምንድን ነው ስለ ትዳራችን ደግሞ የምናወራው? ሚኪ፣ ይሄ ትዳር እንዲቀጥል ትፈልጋለህ አትፈልግም? ምን አይነት ጥያቄ ነው የምጠይቅ? የጠየቅኩህን ብቻ መልስልኝ። ትዳራችን እንዲቀጥል ትፈልጋለህ አትፈልግም? እንዴት ነው የማልፈልገው? ቆይ በደንብ ነው እንጂ የምፈልገው። እርግጠኛ ነህ? በጣም እርግጠኛ ነኝ። ቆይ ትርሲት፣ እንዴ አንቺ ትዳራችን እንዲቀጥል አትፈልግም? እፈልጋለሁ። በጣም ጥሩ። ግን ደግሞ ትዳራችን እንደዚህ እንዲቀጥል አልፈልግም። ማለት አንተ እየቀና እየሰከርክ ሁሉንም እየተናገርክ እንዲቀጥል አልፈልግም። ሰልችቶኛል። ትርሲት፣ እንዴ ቆይ ለምንድን ነው እኔ መረዳት ያቃተሽ? እስኪ ንገሪኝ። እኔማ አንተን ተረዳሁ እኮ። አንተ ምንን ተረዳኝ? ተጨንቀህ የማይሆን ነገር ባደረግከ ቁጥር እኮ እኔንም ጭንቀት ውስጥ እየከተትከኝ ነው። ትርሲት፣ ይቅርታ። እኔ ከሁሉ ነገር የማደርገው ስለምወድሽ ነው። ሌላ ምንም ምክንያት የለኝም። እኔ እንድትወደኝ ብቻ ሳይሆን እንድታምነኝ እፈልጋለሁ። ሁልጊዜ በቅናትና በጥርጣሬ ተነሳስተህ የማይሆን ነገር አታድርግ። እሺ